በሎብስታር የሕክምና ማዕከል የምንሰጣቸው አገልግሎቶች በዋናነት በእናቶችና ህፃናት ዙሪያና በውስጥ ደዌ ሕክምና አካባቢ ነው የምንሰጠው። በእናቶች ስንል ቅድመ እርግዝና፣ በእርግዝና ጊዜ፣ ድህረ እርግዝና፣ ወሊድ፣ ድህረ ወሊድ የጤና አገልግሎት እንሰጣለን። ከወለዱ በኋላም የክትባት የግርዛት አገልግሎት እንሰጣለን። ከዚህ ባለፈ ደግሞ በማህፀን አካባቢ የማህፀን ችግር ያላቸው እናቶች እንደነ እጢ የመሳሰሉት ብዙ በሽታዎች ናቸው። በአጠቃላይ የማህፀን በሽታ የምንላቸው እነዚህ ሕክምና በታወቁ የጽንስና የማህፀን ሕክምና ባለሙያዎች ሕክምናዎች ይሰጣሉ። እነዚህ ሲሰጡ በአልትራሳውንድ፣ በኤክስሬይ የታወቀ የላቦራቶሪ ማሽኖች አሉ። በእነሱ የታገዘ ሕክምናው የሚሰጠው። መጨረሻ ደግሞ ከታከሙ በኋላ ደግሞ የፋርማሲ አገልግሎትም አለን። ያው እናቶች ሲባል መዋለጃውም ክትባት አገልግሎቱም ሪከቨሪ ምንለውም የህፃናቶች በተለይ ኒኩ እንለዋለን የህፃናት ጨቅላ ህፃናት አገልግሎት እንሰጣለን። በዋናኝነት ደግሞ አሁን የድንገተኛ ሕክምና አገልግሎት ያው እንደ ማዕከል ሁሉም መኖር ስላለበት እኛ ጋም የድንገተኛ ሕክምና አገልግሎት እንሰጣለን። ድንገተኛ ሁሉም ነገር ያጠቃልለ ማለት ነው። ድንገተኛ ስንል አሁን በወሊድና በማህፀን ወይም ደግሞ በውስጥ ደዌ ብቻ ሳይሆን ጠቅላላ ድንገተኛ የአጥንት ሊሆን ይችላል፣ የመኪና ግጭት ሊሆን ይችላል፣ ራስን ማጥፋት ብዙ ድንገተኛ ነገሮች አሉ። የሱ ሕክምና እንሰጣለን። ከአቅማችን በላይ ከሆነ ወደሚመለከተው አገልግሎት እንዲያገኙ የአጥንት ከሆነ የሌላ የሚያስፈልጋቸው ነገር የጭንቅላት ሕክምና ከሆነ ነርቭ ጋር የተያዘ ነገር ከሆነ ሪፈር በማለት ሕክምናው 24 ሰዓት እንሰጣለን።